ምን ያክል ጊዜ ቆይሽ እዛ ከሳውዲ ማለት ነው? 10 አመት 10 አመት። ኦኬ 10 አመት ስትቆይ መስለምሽን ለራስሽ ብቻ ነው ሚስጥር አድርገሽ ያያሽው? አይደለም በሰለም ከ3 ወሬ ነው ለእናት ለአባቴ ተናገርኩኝ። አባቴ ለትንሽ ቀን ምናምን ተረብሻል ታሟል ምናምን ብለውኛ አሁን ነው እንጂ ያወቅኩት በእኔ ምክንያት እንደሆነ አላውቅም ነበር። በሰለም ከ3 ወር ነው የተናገርኩት። ቤተሰቦችሽ አክራሪ ነገር ናቸው? ቤተሰቦች ያከራሉ። የእናቴ የወንድሟ ልጆች እንደዚህ ዳቆናሉ፣ ቄሶችም አሉ ያከራሉ እንደዛ በሃይማኖታቸው። አሁን ከቤተሰባችን ሙስሊም እኔ ብቻ ነኝ። አንቺ ብቻ ነሽ? እንድጠመቅ እንድቀላቀል ወደ እነሱ እንድመለስ ራሱ ይፈልጋሉ። እኔም ደግሞ እነሱን ተመለሱ እላለሁ። እነሱን ተመለሱ ካልኳቸውም ይቀየማሉ። እንደዛ ነው። ኦኬ እና 10 አመት ያው አባትሽ ከ3 ወር በኋላ ምናምን ነገር በቃ ነገሩ በሰለም ከ3 ወር ነው የተናገርኩት። ኦኬ ከዛ በኋላስ ያለው ነገር 10 አመት ስትቀመጪ እነሱ መስለምሽን አውቀው ነው ያን ያውቃሉ? ምንም አይሉኝም። እዛ አረብ ሀገር እያለሁ ስደውይ ስታወሪያቸው ምናምን ነገር ኖርማል ነበር? ምንም አይሉም። እዚህ ከመጣሁ በኋላ ተጠማቂ ሰላም እንጂ እዛ እያለ ምንም ነገር አይሉም። እሺን ሰተሽ ነው የመጣሽው ወይስ ተይዝሽ? እኔ እቺን ሰጥቼ ፈልጌ ነው የመጣሁት። እዛ ስራም የለም ነበር ለአንድ 8 ወር ያክል። ከዛ መጣሁ። አባቴም እያመመው ነበር። እሱንም ማየት ፈልግ ነበር መጣ። እዛ ስኖሪ የትዳር ህይወት ምናምን ነገር የለም ነበር አይደል? ብቻሽን ነበር የምትኖሪው እዛ አረብ ሀገር? ብቻዬን ነው የሰራው ማለት። እሺ እዚህ ከመጣሽ በኋላ ምን አይነት አሁን ለምሳሌ የሰው ልጅ ወደ ማለት ወደ ነበረበት ሃይማኖት ሲመለስ ወደ እስልምና ሲመለስ ማለት ከአንቺ ብቻ ሳይሆን የብዙ ሰው የህይወት እንትን የመጀመሪያ ቻሌንጅ የሚሆነው ከወዳጅ ዘመድ የበለጠ መጀመሪያ ቻሌንጅ የሚሆነው ቤተሰብ ነው። ከዛ ወዳጅ ዘመድ መገለል አለ፣ ከቤተሰብ መገለል አለ፣ ከብዙ ነገር መገለል አለና ይሄን ቻሌንጅ ደግሞ ተቋቁሞ ሊያልፈው የሚችለው አንድ ጠንካራ ሰው አላህ ያጠነከረው በዛ መንገድ ላይ በቃ እንዲጸና የመረጠው ሰው ብቻ ነው። እና አላህ ያንቺንም እንደዛ አድርጎ እንደመረጠሽ ባለሙሉ ተስፋ ነኝ። እና ከመቼ ጀምሮ ነው መገለል የጀመርሽው? ከገባሽ በኋላ ማለት እንደመጣሁ እስከ 2 ወር ምናምን ቤተሰቦች እንትን ይሉኛል፣ ምንም አይሉኝም። እንድትመለሽ ይጥሩ ተጠማቂ ምናምን ይሉኛል። አክስቴና አባቴ እህት ወንድሞች እንድጠማቂ ይፈልጋሉ እስከ 2 ወር ድረስ ማለት ነው። ከ2 ወር በኋላ ለምን እኛን አትቀላቀይም? እነሱ ቤተክርስቲያን ሲሄዱ የገና በዓል የጥምቀት በዓል ቤተክርስቲያን ሲሄዱ ምናምን ማለት ነው ቤት ነው የምንውለው። ከዛ ለምን እኛ ጋር አትቀላቀይም ምናምን አሉ። ከዛ እህቴ ሀሮ ነበረችና እሷ ጋር ነበርኩኝና ማለት ነው። ከዛ አስታውሳለሁ ስቴሽን የሚባል ከተማ አለና እዛ እየሄድኩ እንትን ነው አክስቴ ላያት አክስቴ ጋር ልሄድ ከዛ ቡና ስኳር ገዝቼ እሷ ጋር ልሄድ ስን ማለት ነው። የባሏ ቤተሰቦች ቄስ ናቸው። የቤተክርስቲያን አገልጋይ ዲያቆን ቄስ ናቸውና ቄስ ነው ዲያቆን ሳይሆን ዲያቆን ሌላ ነው፣ ቄስ ናቸው። ከዛ ልሄድ ስል አትሄጂም አለችኝ። ለምን ስላት ሙስሊም አይወድ ማለት በጣም ተናደርኩ ወላሂ። ማለት ሁሉም ክርስቲያን እኮ ሙስሊም ይጠላ ማለት አይደለም። ክርስቲያኑ ነው ሃይማኖትን የማይጠሉ በጣም ጥሮች አሉ ማለት እኔ ክርስቲያን እየነካው አይደለም ለኔ ያፈለኩት። ከዛ ሙስሊም አይወድም ማለች እህቴ ማለት ነው ሷማቶቿ። ከዛ ለምንድን ነው የማይወዱት አልኳት። አልገባኝም እንዴት ነው የማይወዱት ስላት ይሄን ጥቁር ልብስ ለብሰሽ አይወዱም አይቀበሉም። እኔ ስኳር ቡና እነሱ ነበር መተው ማየት ያለባቸው እኔ ሂጄ ላያቸው ይሄን ጥቁር ልብስ ለብሰሽ መሄድ የለብሽም እንደውም አንድ ነገር ብትሆኚ ብትሞች ራሱ እንትን ተጠመቅ እያሉ ነው። አንድ ነገር ብትሆኚ ማን ነው የሚቀብርሽ አለ። ለመቀበር ነው እንዴ ያዘንሽው አልኳት። አዎ ተጠመቂና ወደኛ ተቀላቀይ አለች። ወደ እናንተ መቀላቀል ምንድነው አልኳት። ፈጣሪ እንድታመልኪ አለች። እኔ እኮ ማመልከው ፈጣሪ ያለኝ እሱም አለ አልኳት። ከፈለግሽ አንቺ ተመለሽ አልኳት። እዛ መንገድ ላይ ምናምን ተጣላን። እሱም ጥቁር ልብስ ለብሰሽ ካሁን በኋላ እንደውም ሀሮ ነበር የምትኖረው እና እዛ አሁን በኋላ ቤት ውስጥ አሰግጂም አለች። እቴ ማለት ነው አሁን በኋላ እዚህ ቤት ውስጥ አሰግጂም እኔ ቤት መስገድ አይቻልም አለች። ለምን ስላት ቤቱን የሙስሊም ሆነ ቤቱን መጽሐፍ ቅዱሳችን እየደበቅን ነው ካሁን በኋላ ቤት ያሰግጂም አለች እቴ ማለት ነው። ከዛ በዛ አንዳንድ ተጣላን። እንደውም ቤቱ ጸበል መጣ ምንድነው ጸበል መረጨት አለበት ምናምን አለች። እንደዛ ያሏት ምንድነው የባሏ ቤተሰቦች ናቸው። በእርግጠኝነት የባሏ ቤተሰቦች ናቸው እንደዛ ብለዋት ማለት እንደዛ አለች። ከዛ አክስቴ ተናገርኩኝ። አክስቴም አንዳንድ ተናደደች። እንደዚህ ለምን ታያታለች ምናምን አለቻት እሷን እህቴን ማለት ነው። ከዛ አስታረቀችና ዝም አልኩኝ። ግን አክስቴም እንድጠመቅ ትፈልጋለች ቤተሰቦቼ ማለት ነው። እንድጠመቅ አክስቴ አልጠመቅም አልኳት። ከሁን በኋላ ተጠመቂ የምትይኝ ከሆነ አንቺም ሃይማኖትሽ ክርስቲያን ነው እኔም ሙስሊም ነኝ በሃይማኖት ምንም ያጣላን ነገር የለም። አንድ 3 ቀን ተጠመቂ ያለችኝ አልጠመቅም አልኳት ማለት ነው። ምንም አላለች። የእናት አባቴ እንድጠመቅ የሚፈልጋሉ ቤተሰቦች። ከዛ የመጨረሻ አሁንም በሁለተኛ ጊዜ ማለት ነው ባንቺ ምክንያት ቤቱ የሙስሊም ሆነ። እሷ እንግዲህ ባመነችበት እዛ ቤቱ ስቀራ ስሰግድ ሳይ ስታይ ማለት ነው ቤቱ ሙስሊም ሆነ። ቤቱ ሰለመ ነው የመሰላት። ህፃን ልጅ አላት ደግሞ
እኔ ስሰግድ መጥቶ ይሰግዳል። ከዛ ልጁን ያዛርገው እሱም ሙስሊም ሆነ እያለች ማለት ነው። ከዛ አንድ ቀን የመጨረሻ በጣም ያኔ እዚህ ጋር ብዙ ማውራት አልፈልግም። በጣም ተጣላንና ማለት ነው በሃይማኖት ጉዳይ። ከዛ ከቤቴ ውጭልኝ አለችኝ። አልወጣሁም ነበር የዛን ሰዓት ቤት አላገኘሁም ነበር። ረመዳን 2 ቀን 3 ቀን ሲቀረው አስታውሳለሁ 2 ቀን ምናምን ነው የሚቀረው። ከዛ እንተር ምንድነው ሶላት ሊሰግድ ሰጃዴን ሳዘጋጅ ማን አትስገጂ አለች። ለምን ስላት ይሄ ቤቱ አይሰገድበትም ካሁን በኋላ አለች። ባንቺ ምክንያት ቤቱ የሙስሊም ሆናለች። ቤቱን እየሰገድሽበት መጽሐፍ ቅዱሳችን የትን ደብቀው አካባቢ ጋር መታጣይኝ ነው ባንቺ ምክንያት አለች። ታረሰው እንዳይሰማ ስላት ውጭልኝ አለች። ወላሂ ከቤቴ ውጭልኝ ፈልጊ ወጣሽ ለፈለች እህቴ አክስቴ ያለች ውጭልኝ አለች። ከዛ በኋላ እንትን ቤት አላገኘውም ነበርና ኮንቴነር አይተዋል አይደለ? እሱ ኮንቴነር ላይ ስፈልግ አላገኘውም። እንደውም አስታውሳለሁ ማለት ነው እንትን የባንክ አካውንት አጋጣሚ ብሎክ ሆኖ ነበረ። ብር አለ ባንክ ላይ ግን ብሎክ ነበረ ሃሮ ማለት ነው። ወላሂ የምበላበት አጥቼ በጣም ርቦኝ ማለት ነው። የመስጂድ ሙአዝን አለ እሱ 300 ብር ሰጥቶ ምናምን ራት በለው በመነግቶት ጄ ወልዲያ ባንክ ቤት አስተካከልኩ ቡኬት። ከዛ ኮንቴነር አይተዋል ከቤቴ ውጭ አለችኝ። ያኔ እስከማድር እንኳን ማለት ነው ውጭ ስትለይ ቤትም ፈለኩ አላገኘም። ሚዛኑ ሰዓት የሆነ ከሰል ማስቀመጫ ኮንቴነር ነበረ እዛ ገባው ማለት ነው። እዛ ረመዳን 2 ቀን ሊቀረው ሲል 2 ቀን ረመዳን 2 ቀን ሲቀረው ነው የገባው። ሊያልቅስ ነው ሊገባ ረመዳን እኔ ረመዳን ፈለኩት ቤተሰቦቼ ጋር እህቴ ጋር እናት አባቴ ጋር ነበር ረመዳን ማሳለፍ ፈለኩ። ውጭ አለች። ከዛ በጣም እንትን 4 ቀን 5 ቀን በጣም ይጨናነቃሉ ምናምን ራሴን ያመኛል ምናምን። ከዛ ዝም ብሎ ምን ይለኛል ራስሽን አጥፊ ይለኛል። ሸይጣን እንደዛ ነው እንዴ? ራስሽን አጥፊ እስከ ስደት መተሽ እንደዚህ ኮንቴነር እየኖርሽ ከቤት ተባረሽ ገንዘብ የለሽ ብርሽም ጠፍቷል አንቺም ቤተሰቦችሽም አይወዱሽም ማን በቃ አላ አይደል በቃ። ከዛ በኋላ የወንድ ልጅ ነበርና ከሚሴ ማለት ነው ሁሴን ይባላል። ደወልኩለት እና እቺ ኢክሩ የምትባለው ከዛ ራስን ማጥፋት ሐራም ነው አልኩት። ምን ነው አለኝ። እንጃ ራስሽን አጥፊ ያለኛል። ምንድነው ማንጋነሽ ቤተሰብ አለ አጠገብሽ ምናምን ሲለኝ ምናምን ቤተሰብ የለም እዚህ ውጭ ተብዬ ምናምን እዚህ ነው ያለሁት አለ። ከዛ በኋላ ወደ 2 ሰዓት ምናምን ነው ደውሎ አስረዳኝ። ጀሃነም ነው የምትገቢው እንደዚህ ብትይ ምናምን። ከዛ ለምጭ ኢክሩ ጓደኛዬ እሷን ማስረዳዋት ወላሂ ጀሃነም ማለት አንድ ሰው ራሱን ካጠፋ በዛ ባጠፋበት እንደሚቀጣ አውቃለሁ ሐራም እንደሆነ። ግን ነፍሴ በጣም ነበር ይሆናል አይደል ይጨንቀኛል። ቤቱ ምናምን ኮንትራውን ሳይ በጣም ነበር። አንደኛ ገና አሁን እኮ ረመዳን ራሱ ከወጣሁ 1 ወር ከምናምን ሆነው አይደል እንዴ? እዛ ቤተሰብ ጋር 2 ወር ተቀምጫለሁ 3 ወር ከምናምን። ምክንያቱም በመጣው በ2 ወር ነው የወጣሁት ገና ለሀገሩም አዲስ ነው። አዎ የቤተሰብ ናፍቆት 10 አመት ማለት ከባድ ነው። እናት አባት እህት ወንድሞቼ ቤተሰብ ናፍቆኛል። የቤተሰብ ናፍቆት አለ። እኔ ረመዳን ከቤተሰብ ጋር እናት አባት እህት ወንድሞቼ ጋር ማሳደፍ ፈለኩት። ግን እዛ ቤት እንኳን ፈልግ እስከምትከራይ ሳትጠብቅ እዛ ኮንቴነር እዛም ላይ ከሰል ማስቀመጫ ኮንቴነር እዛ ስትገባ በጣም ከባድ ነበረ። ግን አልሐምዱሊላህ እናት አባቴ ስታይሽ ነው ያሉት። እዛ እናት አባቴም ጋር እንዲጠመቁ ይፈልጋሉ። እዛ እንትራለ ማህበረሰቡ እንዳለ ክርስቲያን ስለሆነ እነሱ ያኔ አይፈልጉም። አካባቢው ያኔ ሙስሊም የለም እዛ እንዳለ ክርስቲያን ስለሆነ እንዲጠመቅ ይፈልጋሉ። ግን በተለይ ከቤት ያኔ ቤተሰብ ጋርም ከቤት እንደወጣ ያደረገችው ትልቁ አንድ ሚኒ ተጫውተው እህቴ ናት። እነሱም እኮ ይፈልጋሉ እንዲጠመቅ ግን እንደዛ አለ አይደለ እንደሱ አልሆነም። ማለት ተጠመቂ ይላሉ ተመለሽ ይላሉ። ግን አለ አይደለ እንደዚህ ከቤቴ ውጭልኝ ምናምን የሚለውን የምትለው እህቴ ናት። እኔ እነሱ ጋደው ደግሞ ለምንድነው ውጭ ስትለይ ዝም ያላችሁት ምናምን አልኩ። እነሱም ልጅ ስለሆነች ነው ምናምን ታያታው እዛ ታምንጁ ታረም ተሳለፈ አሁን እዛ ኮንቴነር ላይ ሁላችንም አይተነዋል። በጣም አይደለም ራስሽን አጥፊ ያለኝ እኮ ለዛ ነው እዛ ኮንቴነር ላይ በቃ እዛው እንደገባሽ ይሄ ለምን እኔ ያየሁት አረብ ሀገር አይተዋል። ፍሷንተ ኑርሃል ማለት እኔ በ16 አመቴ ነው ከሀገር የወጣሁት። እዛ ኮንቴነር የክፍለ ሀገር ገጠር እናት አባቴ ገጠር የገጠር ከተማ ነው መብራት ውሃ አለ። ግን እንደዚህ እንደ ወልዲያ እንደ አዲስ አበባ እንደ ደሴ አይደለም የገጠር ከተማ ሆኖ ውሃ መብራት አለ። ትናንሽ ከተሞች ማለት ነው። ያኔ አሁን ሰፊ ነው ስታይሽ ካወቁ ወደ ጋሸና መለስ ከዛ ገባ ብሎ ነኛ። ምክንያቱም እኔ ከሀገር ሳልወጣ ራሱ እንደዚህ አይነት ኮንቴነር ተቀምጫለሁ አድጌ አላቅም። ከዛ 16 አመት ያረብ ሀገር ሄድኩ። እዚህ ጋር መጥቼ ቤተሰቦቼ ናፍቀውኛል። እናት አባት ወንድም ናፍቆኛል አይደል እንዴ?
ስመጣ እኔ ሮምዳ የፈለኩት እንደዚህ ቤት ተፈርሾ ምናምን አለ አይደል በቃ ሾርባ ተሰርቶ ምናምን እህቴ ጋር ወንድሞቼ ጋር ሃይማኖት የግል ነው መስጊድ እሄዳለሁ ከዛ ከነሱ ጋር መነሳለሁ ሃይማኖቶች የግላቸው ነው ሙስሊም እህት ወንድሞቼ ጋር ትሄዳለህ ጎረቤት ምናምን የሳልኩት ያ ነው እዛ ሲሄድ ኮንቴነር ነው ምንም የለ ሰዎች ራሱ ከእንትኑ ከሰሉን አውጥተው ምናምን ነው እዛ የሰጡኝ እንጂ ቤት ራሱ አላገኘው ሳናግራችሁ አሁን ተረጋግቻለሁ የዛን ሰዓት ቤት ተነቀኛ ምናምን እዛ እንደውም ሃሮ ማለት ነው የሆነ ልጅ ካፋለክ ቁጥሩን ሰጣህና አናግረው ምን ሆነሽ ነው አለኝ 3 ቀን ምናምን እንደዚህ ሲሄድ መኪናው እገባለሁ መስመሩ ላይ ከዛ አንድ ቀን እንደዛ ምን ሆነሽ ነው አለኝ እየደነገጠ 3 ቀን መኪና ውስጥ የገባሽ እኮ ነው አለኝ እኔ እኮ መኪና ውስጥ መግባት ፈልጌ አይደለም ግን እንትን ስለምን ይሄ ምንድነው ሐሳቤ ስለተሰረቀ ምንድነው የዛን ሰዓት አሁን ፓስፖርቴ እጄ ላይ ፓስፖርቴ ስላልታደሰ እንጂ ቢታደስ ወዲያው ነበር መሄድ ፓስፖርት ስላልታደሰ በጣም የሆነ ውስጤን ተረበሸ ሰላም ነሳ ያስባል እዚህ ቤተሰቦች ናቸው አንተ ከአላህ ቀጥሎ ምድር ላይ መከታ ሊኖርህ የሚሆነው ቤተሰብ ነው የምትወደው ቤተሰብ ነው መከታ መሆን ቤተሰብ ካለ በጣም ነው ከባድ ነው ትጎዳለህ ገንዘብ ምንም አይደለም ስነ ልቦና ትጎዳለህ በዛ ነበር ብቻ ሁሉም አለፈ አልሐምዱሊላህ ከዛ በኋላ ለምሳሌ ሶሻል ሚዲያ ሙስሊማት ወንድሞቼ የሰው ልጅ እዚህ ነው እንደዚህ አይነት በደል ደርሶበት ደግሞ እንደዚህ አይነት ብቸኝነት ተሰምቶት ያን መንገድም በቃ ያን ሰበብ ባይሆን እኛም ለራሱ በጣም የብቸኝነት ህይወትሽ ብቻሽ ነበር ከዛ እስከ 20 ቀን በመሃል ገባው ባፋን እንጂ እስከ 20 ቀን ምናምን እኮ በነገራችን ላይ ረመዳን 20 ምናምን እኮ ነው ቪዲዮውን እንደዚህ የሰራሁት 20 ቀን ምናምን እኮ ብቻዬን ነው 20 ቀን ሙሉ እንተላልኩ ማለት ራሴን ለመታገል ሞከርኩ ዝም ብዬ ማለት ነው በቃ ጠንካራ ለመሆን ሁሉም ነገር ያልፋል ጠንካራ ግን እኔ ጠንካራ መሆን እየፈለኩ ውስጤ ግን ባዶነት ነበር የሚሰማው በተለይ ብቸኝነት ለሊትም ተኛለሁ ቀን እዛ ምግብ ቤት አለ ወደ ላይ ሄጄ ረመዳን ምግብ አምጥቼ በላለሁ ብቸኝነት በጣም ከባድ ነገር ነው ተኛለህ ትነሳለህ ቤቱ ራሱ ይጨንቃል እዚህ ቆርቆሮ በቆርቆሮ ነው ከላይ ደግሞ እንትን ነው የሚባለው መክዛን ነው በአረበኛ በኢትዮጵያ ምንድን ነበር መጋዘን እንጨት ነው ከላይ ሰርሱር ታውቃለህ ወላይ ሰርሱሮች ነው አንድ ቀን እቺ እንሽላይት ምናምን የምትባል ተኝቼ በዚህ ላይ ሄደችብኝ በትካሽ ደንግጬ ተነሳው ማለት ነው ግን አልሐምዱሊላህ ሁሉም ነገር አለፈ በጣም ከባድ ነበር በተለይ ሳይኮሎጂካል በጣም ትጎዳለህ ሳይኮሎጂካል አልሐምዱሊላህ ማይልፍ ነገር ነው ለጊዜው ሲመጣ ሆነ ችግር ሲመጣ በሃይማኖት ይሁን በቤተሰብ በገንዘብ በምን የሆነ ችግር ሲመጣ ወዳኑ ላይ ማይልፍ ይመስላል ግን ከጊዜ በኋላ ደግሞ አላህ የሆነ ነገር ላይ ያስችላል ከጊዜ በኋላ ግን ነገር አሁን ያለሽበት ሁኔታ ሳንዴ አሁን ከዛው ቤት ነው ያለሽው ቢስሚላህ አሁን እዛው ነው ያለሁት ፍራሽ ምናምን ቀይ እዛው ነው እቺ ኤክሮ ካወቃት ጓደኛዬ እሷ ነው የተለ ወደ አዲስ አበባ ምናምን ለምን አዲስ አበባ መጭም ነው የተሆነ ሀዩ ለስራም ከተመቸ እዛ ትሰሪያለሽ ነው የተላለች እዚህ መጣሁ አዲስ አበባ ምርጥ ሀገር ነው ግን ከባድ ነው ለመኖራችን አሁን እዚህ ለስራ ብል ካለ ገንዘብ ጋር አይሆንም ምሳውን እዚህ ሱቅን ከፍተልቻ የሆነ ነገር ለመስራት ቢያንስ ከ1.5 ከ1 በላይ መያዝ አለበት የቤት ኪራይ አሁን እስከ 10,000 ምናምን ትንሽ አንድ ትየሳላና አንዲት ለዛም ዝም ብሎ ቤት ማለት ነው እስከ 10,000 ምናምን ነው ከዛ ሱቅ ባለፈው ራሱ ጠይቃቸው በወር 35,000 እስከ 20,000 ውድ ነው አይሆን ስለዚህ አሁን ያንን ቤት ኮንቴነር ያለበት አለቀቅሽው ማለት ነው አለቀቅቱ ቀይዘው እንዳለ ነው ቆልፌው ነው የመጣሁት ስትመለሽ እዛ ገባም ወደ ሌላ ቦታ ያኔ ዘመኔ ምን እዛ መኖር አልፈልግም ብዙ ወንድሞች እየደወሉ ተባብረውኛል ሀገር ላይ መስከከቻ ካልቻለ ወደ ውጭ የሚወጭበት አጋጣሚ ነው ማለት ነው እየደወሉ አበረታተውኝ አንዳንድ ወንድሞች እህቶች በረልከውልኛል እንደዛ ወደ ውጭ ለመውጣት ምናምን ወደ ውጭም ወደ ዱባይ ምናምን እዛ ለምን አትመጭ ምናምን ይወስድሻል ያሉ ወንድሞች አሉ ግን ወደ ስደት ባለ ደስ ይለኛል ለምን 10 አመት ቆይቼ ካሁን በኋላ ብሄድ ወጣት ልጅነት የምጨርሰው ያ ብቻ ሳይሆን ስነልቦና ያኔ አሁን እኔ 10 አመት ሰርቼ ስመጣ እዚህ የራሴ ያሰብኩት ነገር አለ ለምሳሌ የራሴ ቤት እንደ ቢያንስ 4-5 ሚሊዮን ቤት ኑሮኝ በ1 ሚሊዮን ደሱቅ ታው እንደ 10 አመት ሰርታ 4-5 ሚሊዮን ታውና 3 ሚሊዮን ሊኖር ይገባል እኔ ያሰብኩት እንደዛ ነበር ስመጣ ግን የለም ስታይ እንትን ሳይኮሎጂካል እዛ ሂጅ ለመስራት እንትን ማለት አለብኝ እዚህ የሆነ ጠንካራ መሆን አለብኝ የሆነ አሁን ከገንዘብ በላይ አሁን ነው እንጂ ተረጋጋሁት እኔ ሳይኮሎጂካል በጣም ነበር የተጎዳው ያራም
በጣም ከባድ ነው ማለት እኔ ያሰብኩት እዛ የሳልኩት ሌላ ነው። እኔ መጥቼ እዚህ የራሴ መኖሪያ ቤት ምርጥ ቤት አለኝ። ትንሽ ሱቅ ከፍታለሁ። እህት ወንድሞቼ ቤተሰቦቼ ከጎኔ ናቸው። እኔ ያሰብኩት እንደዛ ነው። ስመጣ ተቃራኒ ነው። እኔ በእናት በአባቴ ብዙ ጊዜ በወንድሜና በእህቶች አካውንት ነው የምልከው። በእናቴ እንደዛ ነው። ስመጣ ብር ምንም አላገኘሁም። የሆነ መሬት አለ በእናት በአባቴ ስም ነው ያለው። እሱን ሽጡልኝ እያልኳቸው ነው። እሱም ራሱ እኔ ወደ ወልዲያ መውጫ ነበር ግዙልኝ ያልኳቸውና እንግዲህ ዛሬ 5 ዓመት ነው የተገዛው። የዛሬ 5 ዓመት ማለት እንግዲህ 400,000 ወይም 500,000 የሚገዛው መሬት አሁን 5-6 ሚሊዮን ይሆናል በትንሹ። እነሱ የገዙልኝ ስቴሽ የሚባል አለ ሐዲስ መሬት ወደዛ ያ መሬት አሁን 600-700,000 ነው የሚባለው። በእናት በአባቴ ስም ነው ያለው። እሱም ማለት በኔ ስም አይደለም። በኔ ስም ምንም ነገር የለም። አላህ ከምንም ነገር በላይ አንቺን ከጨለማ ወደ ብርሃን ያመጣል። አላህ የሚመራው ይወደዳል እና ከስንት ዓመት በኋላ የሰው ልጅ በኩፍር ለራሱ ይሞታል። እውነቱን እያወቀው ለራሱ ልቦናው እያወቀ ላለመቀበል ከቤተሰቦች ያልመጣ ምን በቤተሰቦች መንገድ ነው ለራሱ የሚሞት ብዙ ሰው አለ። እውነታውን እያወቀ ላለመቀበል አንቺ ግን ወደፊት ይመጣብኛል ብለሽ ብዙ ነገር ሳታስቢ ቀርተሽ ተመልሰሽ ወደ ሃይማኖት ወደ ሃይማኖት ከተሽ ከዛ በኋላ እዚህ መተሽ ያገኘሽው ነገር ደግሞ ተቃራኒ ሲሆንብሽ እንደኛ ነገር ይሄ በቃ ልቦናሽን ጎርቶሽ ለራሱ መቋቋምሽ ለራሱ አንድ ትልቅ አካላት ተሰጥሽ ተካለ እሱ አላህ ነው የሰጠኝ እኔ አይደለም። ትንሽ ድክመት ስታገኝ ተመልሰሽ ትገቢ ነበር። ደግሞ የሆነ ነገር ሲቆይ በራስሽ የሆነ ነገር ወሳኝ አንቺ ግን አላህ እንደዛ እንዲሆን አልፈቀደልሽ። የዛን ሰዓት አሁን ሃይማኖትን ቀይር የሚላል ለውስጤ ማለት እኔ ጠንካራ ነኝ ጎበዝ ነኝ ማለት አይደለም። እኔ ጥንካሬም ኃይልም ባላህ ነው። ምክንያቱም ዛሬ ጠንካራ ያልካት ልጅ ነገ ምን ላይ እንደምታገኝ አላውቅም። ዛሬ ሂጃብ ለብሻለሁ ነገ ሂጃብ ላውልቅ እችላለሁ። አላህ ነው የሚያጠነክረኝ እንጂ እኔ አይደለም። ምክንያቱም ልብ እንደፈለገ ነው የሚገለባበጠው። እኔ አሁን ማንም ሰው ክርስትና ከቤታችን በነገራችን ላይ ያጎቴ ልጆች እንደዚህ ቤተሰቦች ቄስ ቤተሰቦች አሉ። ከነሱ መካከል በሃይማኖት ጠንካራ በክርስትና እኔ ነኝ ማለት እኔ ጎበዝ ነኝ ለማለት ሳይሆን ሰንበት ትምህርት ከመማረው አንፃር ሃይማኖቷን ትቀይራለች ያለ ሰው የለም ማንም በደን ግን አላህ ቀየረኝ አይደል። ነገ ምን እንደሚያደርገኝ አላውቅም። ማለት ጥንካሬን ብርታቴን ባላህ ነው። ባላህ በታች ደግሞ የዛን ሰዓት አሁን ራስሽን አጥፊያት የሚሰይ ሃይማኖትሽን ቀይር የሚለኝ ነገር የለም። ውስጤ ላይ ሃይማኖትሽን ቀይር የሚለኝ ነገር አንድም ነገር የለም። ምክንያቱም በስልምና ምንም ጥርጥር የለኝም። እኔ ካላው ማለት እንትን ለማለት ሳይሆን ምንም ይሁን ምንም እኔ ማምነው ካላው አምላክ እንደሌለ ነው። ካላው ውጭ ምንም ነገር አምላክ እንደሌለ ስለማምን እኔ ማምንበት ማለት ነው። እኔ አሁን በፊት ሳልሰን ከክርስትና ውጭ እምነት እንደሌለ ከኢየሱስ ክርስቶስ ፈጣሪ እንደሌለ ማምነው በፊት እኔ እንዳመንኩት ማለት ነው። አሁን ባለውበት ከእስልምና ውጭ እምነት እንደሌለ ካላው ውጭ ፈጣሪ እንደሌለ ማምነው። ይሄን ነገር ደግሞ አላህ ካላስቀየረ ማንም ነገር ሊያስቀየር አይችልም። ምክንያቱም ይሄ የልብ ጉዳይ ነው። እናቴም ይሁን አባቴም እህት ወንድሞች ማንም ዓለም ቢሆን በቃ ለምን ዓለም አይሰባሰብም? እኔ ካመንኩበት ነው። እኔ አሁን ዓለም በሙሉ ክርስቲያን ቢሆን እኔ ሙስሊም ነኝ ብዬ ውስጤ ካመነ ሙስሊም ነኝ ዓለም ብቻዬን ቢሆንም ማለት ነው። በዛ አሁን ከሰለምሽ 10 ዓመት ከሆነሽ ማለት ነው። አሁን ከሰለምኩ 10 ዓመቴ አይደለም ስደት ከሄድኩ ነው 10 ዓመት ከሰለምኩ ማለት ስደት በሄድኩ ከ4 ዓመት በላይ ይሆነኛል። 4 ዓመት በላይ አሁን ምናምን ነገር በደንብ ተጠርተሻል። ቁርአን አውቃለሁ ነገሮችን እየተማርሽ ነው? አሁን እየተማርኩ አይደለም። በዚህ ሰዓት እኔ ሶላት እሰግዳለሁ። ቁርአን አንዳንድ ሰዓት ከፈለኩ እቀራለሁ። በፊት ግን ቁርአን እቀራለሁ። እንደዚህ ኪታቦችን ተውሂድ ምናምን እማራለሁ። አሁን ግን እዚህ ከረመዳን ወዲህ እዚህ ከመጣሁ ወዲህ ሶላትን እሰግዳለሁ። ቁርአን አንዳንድ ሰዓት እቀራለሁ። ገና ውስጤ ነው የሆነ ማለት አይደለ ማለት ስልምናን ጠርቼ ቁርአንን ጠልቼ ሃይማኖትን ጠልቼ ሳይሆን ምንድነው የበፊቱ የሆነ ደስታ የሚባል ነገር ከኔ ላይ ገና ይቀረዋል። ለምሳሌ አሁን በፊት ረመዳን ላይ አረብ ቤት እየሰራሁ ቁርአን አከትማለሁ። ሁሉ አመት አይደለም አንዳንድ አመት አከትማለሁ። አንዳንድ አመት አላከትም። ስራ እየሰራሁ አረቦቹ ቤት ማለት ነው። ዘንድሮም ብቻዬን እዛ ኮንቴነር አላከተምኩም እኮ ሳልቀራ ሙሉበት ሰዓት አለ። ምክንያቱም ውስጤ ደስተኛ አይደለም። ቁርአን የምትቀራው እኮ ውስጥ ሰላም ደስታ ለመቅራት ሞክራለሁ። ደስተኛ መሆን ሞክራለሁ። ግን ውስጤ ነው ይረበሻል። የሆነ ሐሳብ ይመጣልሃል። አሁን አላህ የሆነ ነገራቶችን ያስተምራል። ጥሩ ደረጃ ላይ ብትሻማች አላማሽ ምን ማድረግ ነው? ኢስላሚክ ዩኒቨርሲቲ መክፈት እንፈልጋለን። ኢስላሚክ ዩኒቨርሲቲ በተለይ ለሰለምቴዎችና ኢስላሚክ ዩኒቨርሲቲና ለሰለምቴዎች ስል
ማንም ሰው ይፈልግ። አሁን በነገራችን ላይ ክርስቲያን ቤተሰቦች ልጆቻቸውን ጠልተዋቸው አይደለም፣ እኔ የምረዳበት በዛ ነው። ልጆቻቸውን ጠልተዋቸው ሳይሆን አሁን በእነሱ እምነት ምንድነው ጀሃነም ያለንም አሁን ሙስሊም ነኝ አይደለ እና አባት ወንድሞች የሚረዱበት እኔ ጀሃነም ውስጥ እንዳለው አድርገው ነው የሚያስቡት። ያኔ ክርስቶስን መካድ ኢየሱስ መካድ በቃ በክርስቶስ ያላመነ የሰላም እሳት ያገኛ ብለው ስለሚያምኑ በፊትም እነሱ የሚያምኑት እሳትን ውስጥ እንደገባው ነው። በቃ ልጃችን ከእሳት እሳት ውስጥ እንዳገባ ማለት እነሱን በተረዱበት ምክንያት በተረዱበት መንገድ ማለት እኔ ስርቅ የሆነ ብቸኝነት ተሰምቶኝ ምናምን ከነሱ ጋር እንድቀላቀል ነው። ይሄ ግን ትክክል አይደለም። ሰውን ስታቀርበው ነው እንጂ ሲያቀርቡኝ ይቀላቀላሉ ማለት አይደለም። ሰውን ስታቀርበው ነው እንጂ ካንተ ጋር ጠንካራ የሚሆነው ስታርቀው የበለጠ ጠንካራ እየሆነ የሚሄደው። ለምሳሌ እኔ ሰዎች በበደሉኝ ሰዓት ሰዎች ባራቁኝ ሰዓት ማለት ነው እንጂ እንትን ነው የምሆነው ጠንካራ ሆነና በራሴ መቆም ይችላል። ማንም እንደሌለኝ አእምሮዬ እንትን ይላል። ማንም እንደሌለኝ ተስፋዬን ካለህ ጋር አደርጋለሁ። ብዙ ጊዜ ብቻህን ስትሆን ተስፋን ካለህ ጋር ነው የምታደርገው። በዙሪያ ሰው ካለስ ተስፋን ካለህ ጋር ታደርግና ከሰው ጋር ታደርጋለህ። እኔ አሁን ሰዎች በገፉኝ ሰዓት ጠንካራ ነው የምሆነው። ጠንካራ የሚሰጠኝ ግን አላህ ነው። ብዙ ሰው ደግሞ ሰው በገፋው ሰዓት ወደ መጀመሪያ የሚመለስበት አጋጣሚ አለ። የሰው አይነት ይለያያል። እና እነሱ አሁን ባመኑበት እነሱ በተከተሉበት እኔ እሳት ውስጥ ነው ያለሁት። እንደዛ ነው የሚረዱት። ሐቁን ቢያገኙ ግን ማለት ነው ይቅርታ ይጠይቃሉ።